የጤና ቤተሰቦች እንደምን አላችሁ? ዛሬ ደግሞ በጣም በእናንተው ጥያቄ በዛም ኢንተረስቲንግ በሆነ ቶፒክ ቻለው ጸጉሬ ይወድቃል ደግሞና በጣም ምንድነው እየሆነ ያለው? ይሄንስ ደግሞ ለማቆም ምንድነው ማድረግ ያለብን? ሞስት ኢምፖርታንትሊ ጸጉራችንን ድጋሚ እንዲያድግና ስትሮንገር በጣም ጠንካራ እንዲሆን እንደገና ሄልዚየር እንዲሆንና እንደገናም ቲክ ሆኖ በጣም ወፈር እንዲል ምንድነው ማድረግ ያለብን? እነዚህን 5 መንገዶች የምታደርጉ ከሆነ በጣም የሚያስገርም የሆነ ለውጥ እንደምታዩ ምንም ጥርጥር የለኝም። መጀመሪያ በጣም የምናስበው ነገር እንግዲህ ምንድነው ጸጉራችን የምንበላውን ምግብ እንግዲህ ይወክላል ማለት ነው እና እኛ ራሳችን የምንመገበው ነገር በተዘዋዋሪ ጸጉራችን ስለምንመገው ማለት ነው። ጸጉራችን ሊትራሊ ማለት ነው ከፕሮቲን የተሰራ ነው ማለት ነው። ስለዚህ ፕሮቲን ካልወሰድን ኢናፍ አይረን ካልወሰድን ቫይታሚኖችን አብረን ማንወስድ ከሆነ ጸጉራችን ሄር ፎሊክል ማለት የሚያቆሉበት እነዛ ጫፉ ላይ የሚያስፈልገውን የሆነ ኤሰንሻል ኮምፕሮማይዝ እንዲሆን ያደርጋል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ያው ለጸጉራችን በጣም ቃቄት ጀንትሊ መንከባከብ አለብን ማለት ነው። አንዳንድ ጊዜ ብሎ ድራይ ስናደርግ ወይ ደግሞ አንዳንድ ጊዜ ስትሬትን ስናደርግ ወይ ደግሞ ቀጥ ስናደርገው ማለት ነው እና ብሊች ስናደርገው ሌላው ደግሞ አንዳንድ ጊዜ ሃርሽ የሆኑ ሻምፖዎች እንጠቀማለን። ቀስ በቀስ የጸጉራችንን ስሩን በመጉዳት በቀላሉ ተነቃቃይ ተሰባባሪና እንዲሁም ደካማ እንዲሆን ያደርጋል ማለት ነው። በሶስተኛ ደረጃ ደግሞ ራሱ የራስ ቅሉ ማለት ነው። አሁን ለምሳሌ አንድ ሰብል ሲያድግ ወይ ደግሞ ፕላንት ሲያድግ ሶይሉ ወይ ደግሞ አፈሩ ነው እንግዲህ ትልቅ ወሳኝ የሚሆነው ማለት። ስለዚህ ያንን አሁን ስካልፑ መንከባከብ ብዙ ነገሮች ጸጉራችን ያንጫ እንግዲህ this where magic happens። በአራተኛ ደረጃ ደግሞ እናንተ ወለታችሁ ኤክስፔክት የማታረጉት በተፈጥሮ ያለ ስትረስ ነው። ኤክስቴንድድ የሆነ ስትረስ ካለ ቀድሞ ትሪት ካደረገ ሌላው ሰውነታችን ላይ ብቻ አይደለም ጸጉራችን ላይ ራሱ እንዲነቃቀል ያደርጋል ማለት ነው። አምስተኛ ደረጃ ይሄን ሁሉ ነገር አድርገን ስቲል ግን ጸጉራችን የሚነቃቀል ከሆነ ወደ ደርማቶሎጂስት መሄድ አለ ማለት ነው። በደንብ ትክክለኛ የሆነ ሕክምና እርዳታ ማድረግ አለብን። ትክክለኛ የሆነ ሕክምና ምርመራ ማድረግ አንዳንድ የዚህን አስገራሚ ጤና መረጃ ሙሉውን ሐሳብ ለማድመጥ ወደ ዋናው የዩቲዩብ ቻናላችን በመሄድ ሙሉውን ሐሳብ ማግኘት ይችላሉ። ታንክ ዩ